ደሞዝ በሚመለከት ጥናቱን እናይና ብንጨምር 9000 ይበላው ሰውዬ እንደ በጣም ብንጨምር 500 ብር ቢጨምርልን ትርጉም የለውም። ስለመጨመር አሁን ይጨመራል አይጨመርም ብሎ መናገር የዘይትና የምናምን ዋጋ ለመጨመር ካልሆነ በስተቀር ዋጋ የለውም። ቀላል እኮ ነው፣ በፖሊሲ መፈጸም ነው። ቀላል እኮ ነው፣ ማዘዝ ነው። ቀላል እኮ ነው እንዳላችሁት ቢሆን ኖሮ እኔ ደግሞ ቀላል እኮ ነው ልብ ህክምና ምንድናት አንድ ሰዓት ቀዳችሁ ሰው ለማድማት ነው እንደሄን ያክልላችሁ ይችላል። የልብ ሰርጀሪ ምን እንደሆነ ሙያተኞቹን መጠየቅ ጥሩ ነው። እነሱ ነው የሚያውቁት። በአንዲት ሰከንድ ስህተት ምን ሊያጋጥም እንደሚችል እነሱ ያውቃሉ። የብሬን ሰርጀሪ በሚመለከት ሙያተኞቹን መጠየቅ የሚሻለው። ወደዚህ ያለውንም ጉዳይ እንደዛው ማለት እዛ ተቀምጠን እዚህ ከቀለለብን ብንቀያየር ደግሞ ነገሩ ሊቀየር ስለሚችል ሳናቀለው ይሄንን ጉዳይ ብታዩት ብሎ ማመላከት ነው ጠቃሚ የሚሆነው። ለምሳሌ ሰዓት ታከብራላችሁ? ሐኪሞች ሰዓት ያከብራሉ? አትመልሱልኝ ስለምታውቁት እዛው ይዩት። ሰዓት ማክበር ላይ ምን አይነት ችግር እንዳለ ሙያውን ጋውኑን ባልነው ልክ አቲቲዩዳችሁን ይመስላል። ሰርቪንግ ነው የማገልገል አቲቲዩድ ያለበት ጋውን የሚያከብር ነው። ባለስልጣኖች ይታከማሉ የሚለው እንደዚህ አይነት መመሪያ ያለ ባለስልጣኖች ውጪ ይታከሙ የሚል መመሪያ ያለ የሚታከሙ ሰዎችም አሉ። ለሁላችንም ተንጋክተን የምንሰለፍ ከመሰላችሁ ትንሽ ተሳስታችኋል። የማይታከሙ ሰዎችም አሉ። ህክምና መሄድ is not a blessing። ሰው ሲቸገር ነው ህክምና መሄደው፣ ግን መቅረት አለበት። የሚቀረው እናንተ ባያችሁበት መንገድ ብቻ አይደለም። የኔን ሄልዝ ሂስትሪ እናንተ እያላችሁ የሆነ ሰው እንዲያቅ ማድረግ በራሱ የናሽናል ሴኩሪቲ ኢሹ ነው። ዝርዝር የኔን ችግሮች የሚያቅ ሚስተር ኤክስ የሚባል ሐኪም ካለ ብዙ ነገር ሊያደርግበት ይችላል። ያው እንደምታውቁት የራስ ምንም ቢሆን አሁን ያለውን የባህሪ መለወጥታችሁ የራስ ነው። እዚህ ቢሆን አንደኛ ኮንትራት መፈጸም ይቻላል። የኔ ሐኪም አንተ ነህ ተብሎ ግዴታ ተጥሎበት መረጃ አታውጣ ምናምን ሊባል ይችላል። ሁለተኛ ቢያንስ ቢጎዳህም ሀገርን በሚጎዳ መልክ ላይጠቀምበት የመቻል እድሉ ሰፊ ነው። ውጭ መሄድ እንደ ጌጥ እንደ ጸጋ ወይም እንደ ሽልማት የሚወሰድባቸው ነገሮች እንዳሉ ሆኖ ለትምህርት ጥሩ ነው፣ ለኤክስፖዠር ጥሩ ነው፣ ለቫኬሽን ጥሩ ነው። ህክምናን በሚመለከት ግን እናንተ ባነሳችሁበት ጉዳይ ብቻ ሳይሆን በተለይ ባለስልጣናት ጥሩ አይደለም። ባለስልጣን ሙሉ በሙሉ እሱ የራሱ ብቻ አይደለም፣ በሱ ደህንነት ምክንያት የሚፈጠሩ ጉዳዮች ስለሚኖሩ የሚሻለው እዚሁ ሲሆን ነው። ብቻ ደግሞ ሳይሆን ህክምና እንደምታውቁት በሽተኛው በሚሰጠው መረጃ ላይ የተንተራሰ ፈውስ የመስጠት ብቃት ያድጋል። በሽተኛው ነው ይሄን ያለው ችግሩ ሲናገር ሐኪሙ የሚያግዘው። አሁን ጎኔን ሰቀሰቀኝ ለውቂ ሰው መናገር ያስቸግራል። ብዙ አሉ የማይመቹ ነገሮች በእኛ ልምምድ ውስጥ የማይመቹ አሉ። እዛ ስንሄድና ያመመን ጎናችን ሆኖ ትከሻይን ቆረቆረኝ ብለን የማይሆን ነገር ከምንታከም ትረስት ኮሙኒኬሽን ህክምና ውስጥ በጣም ኤቲኬት ማንስታችኋል ከጽዳት ጋር በጣም ኢምፖርታንት ነው። በብዙ ምክንያት ስለሚያስፈልግ ሶስቱ ሲያልቁ ወደፊት ባለስልጣኖች እዚሁ ይታከማሉ ብዬ ተስፋ አደርጋለሁ። በቃለ መሐላ ስትገቡ ሁለት ኪ ነገር ቃል ትገባላችሁ። አንደኛው በቅንነት ህዝብን ማገልገል፣ ሁለተኛው የህክምና ስርዓቱን በእውቀት ማዘመን ማሻሻል። ሁለቱ ኃላፊነት ከብዙ ንግግሮች ውስጥ ስትመረቁ ቃል የምትገቡት ነው። እናንተን ህክምናን ገንዘብ ማግኛ ህክምናን ዝና ማግኛ አርገን ካሰብን ዋና ኮር ሜሴጅ የሆነው ሰው መርዳት ኮምፕሮማይዝ እናደርጋለን። የእናንተ ዋናው ነገር ሰው መርዳት ነው፣ ራስን መስጠት ነው፣ ሰውን ማዳን ነው። ለዚህ ስጦታ ምንም አይነት ክፍያ
ቢከፈላችሁ በሰራነው ልክ ሊባል አይችልም። ህይወት እያዳናችሁ ህይወት ለሚያድን ሰው ምንድነው ይከፈለው? እናንተ በቅንነት ስታገለግሉና ስትሰሩ ሊያልፍ የነበረን ሰው እያዳናችሁ በእናንተ ደግሞ ስህተት የሰው ህይወት እያለፈ በሁለቱም መንገድ ቅጣቱም ሽልማቱም አስቸጋሪ ነው የሚሆነው። እኔ ለህክምና ሙያተኞች ውለታቸው በገንዘብ ይከፈላል ብዬ አላምንም። የኛም ሌላ ዓለም ያለው ውለታችሁ የጀግና ክብር፣ ሀገር የሚወድ ሀገር የሚያገለግል ክብር ሲስተማቲካሊ ልክ እንደ ወታደር እንደተባለው የመስጠት ስራ ይኖርብናል። ይሄን በማድረግ ምናልባት ድካማችሁን ሰምሃው እናካክስ ይሆናል እንጂ ደሞዛችሁን 9 ሸራችሁትም 29ም ቢሆን 49ም ቢሆን በትክክል ሙያችሁን ጠብቃችሁ ከሰራችሁ የሚመልስ አይመስለኝም። ያው አፕሪሺዬሽን እንደ ሀገር ያለ ስብራት ነው። የራስን አንድ ሐኪም ካዳነው በኋላ ስንት ሰው አመሰግናለሁ ሌላ ሀገር ያው አበባ ሚላካል ፖስታ ሚላካል ታውቃላችሁ። እንደሱ ሳይሆን ጀስት አመሰግናለሁ ብሎ አድንቆ እንደሚሄድ አላቅም። ስለከፈልኩን ያከምከኝ ብሎ የሚያስብ ሰው ብዙ ሊሆን ይችላል። ማድነቅ የለም፣ በተለይ ደግሞ የራስ ማድነቅ የለም። የራስ ነገር ሁሌ ርካሽ ነው ኢትዮጵያ ውስጥ። በጣም ምርጥ ሐኪም ቅድም እህቴ እንዳነሳችው እዚህ ምንም አቴንሽን ያላገኘ ሰሙዌር ሲሄድ ሊከበር ይችላል። ምክንያቱም ሙያን ታሳቢ ያደረገ እውቀትን ታሳቢ ያደረገ የሚጨበጥ ፍሬን ታሳቢ ያደረገ የማድነቅ የማመስገን ባህል በጣም አነስተኛ ነው። ስለዚህ ስብሰባ እንኳን ሲመጣ እነዚህ ተሟልተዋል እነዚህ ይቀራሉ አይልም ሰው፣ ከሳሽ ነው። አፕሪሺዬሽን የሚባል ነገር በከፍተኛ ደረጃ የለም። ይሄ ደግሞ በሕክምና እንደምታውቁት ፖዚቲቭ ኢነርጂ በጣም ብዙ ነገር አለ፣ ብዙ ትርጉም አለ። ኢንተርናላይዝ ማድረግን እናንተ ጋር ማየት አንዲት እናት ነርስ ሲናገሩ የድሮውን ጊዜ የትምህርት ጥራት አገልግሎት አድንቀው ጋውን አምሮዬን የገባሁት ብለዋል። ትክክል ነዎት። ችግር የሆነው መሰሎት ገንዘብ ሚኒስትሩም በእኛ ጊዜ ቀረ ይላል፣ ውጭ ጉዳይ ሚኒስትሩም በእኛ ጊዜ ቀረ ይላል፣ ሐኪሙም በእኛ ጊዜ ቀረ ይላል። ሁሉም ትናንትና ቀረ ነው እንጂ ዛሬና ነገ ተስፋ አለ አይደል። በእናንተ ጊዜ በጣም ትንሽ ነበራችሁ። በዚያው ልክ ሙያው ሆስፒታሉ አነስተኛ ስለነበረ ጥቂት ሰው ታያላችሁ። ያኔ የነበረችው ኢንካም በንጽጽር ትሻላለች እና ሰው ተማሪ እነሱን እያየ ይመኛል፣ አስተማሪም እያየ ይመኛል። ነገር ግን የሙያው ክብር ለምሳሌ አሜሪካን ሀገር በወጣቶች ግንኙነት ውስጥ ሐኪሞች ሳይቀሩ ለባልነት ወይም ለጓደኝነት ነምበር 1 የሚመርጡት የፋየር ብሪጌድ የሚሰሩ ወንዶች፣ እሳት አደጋ አምቡላንስ ሲጮው በሽተኛ ይዘው የሚሄዱ ሰዎች በከፍተኛ ደረጃ ተፈላጊዎች ናቸው። ያው ሰርፍ አድርጉ ወይም ጠይቁ፣ እንደዛ ነው። እንደ ጀግና ይወሰዳሉ፣ በጣም ይወደዳሉ። የኔ ባል እኮ እንደዚህ ነው ብሎ መናገርም እንደ ክብር ይወሰዳል። በዛ በሕክምና ሙያ ሌላ ሰው ብዙ ላይ ያውቀው ይችላል። አሁን እናንተም ውስጥ ያ ክብር እንዲመጣ አንደኛ እርስ በርስ መከባበር። ለምሳሌ ትምህርት ላይ ያሉ ሰዎች ኮምፕሌን የሚያደርጉት ሲኒየሮቻችን አቢዩዝ ያደርጉናል ነው። አንዱ ኮምፕሌን እሱ ነው። አቢዩዝ የሚያደርግ ሲኒየር ሪስፔክት ዲዘርቭ አያደርግም ማለት ነው። ለምን አቢዩዝ ያደርጋል? ሁለተኛ ጁኒየሮች ደግሞ ዛሬ ሲኒየርን ማክበር ያው ሲኒየርነት ስለማይቀር ስለሚመጣ ያን ክብር እንደሚጎናጸፈው እያሰበ ካልሄደ መከባበሩ እህቴ እንዳለችው መንቀጥቀጡን ቀርቶ በመከባበር ቢሆን የሚያያችሁም በዛው ልክ እያከበረ ይሄዳል። እሱን እናንተም አካባቢ መፈተሽ ነው። በመንግስት በኩል ያለውን እኛም ማየት ይኖርብናል። ወደ ፕራይቬት መላክ ቅድም ፕሮፌሰር እንዳነሳው ማለት ነው። ሰውየውን በረባ ባረባው ጉዳይ ወደ ግል ሕክምና እንዲሄድ ማድረግ ሁላችሁ አይደላችሁም፣ ግን የሴክተሩ ስብራት ነው፣ የሴክተሩ ችግር ነው። እንደዚህ አይነት ሙያተኞች እናንተ ውስጥ አሉ። እነሱን ነጥለን ካላየን በስተቀር ሙያውን በአጠቃላይ እናንተ በምታወድሱት መልክ ማወደስ እንቸገራለን። አሉ እንደዚህ አይነት ሰዎች።
አንድ አይነት ማሽን ጥቁር አንበሳ ገዝቶ አንድ የግል ሆስፒታል ገዝቶ አዲስ አበባ ውስጥ የግሉ 2 3 4 5 አመት ሲሰራ የጥቁር አንበሳ በ2 3 ወር 4 ወር ይሰበራል። ማሽን ለምን እዚህ ማሽን ከሌለ ማሽን ሰባሪዎች እኛ ውስጥ አሉ፣ ሰዓት የሚያሳልፉ ሰዎች እኛ ውስጥ አሉ። ከዛም ሲያልፍ አንኢቲክሊ ሰውን የሰው ህይወት አደጋ ውስጥ የሚያስገቡ ሰዎች አሉ ብለን በእናንተ ደረጃ ማንሳት ካልቻል ሴክተሩን ማዘመን መቀየር ያስቸግራል። ማሽን ብቻ ሳይሆን መድኃኒት በሚመለከት ያው ኤክስፓየር ያደረገ መድኃኒት ይቃጠላል። የመንግስት ኤክስፓየር ያደረገ መድኃኒት ተቃጥሏል ተብሎ ሪፖርት ይደረግና ወደ ግል ይዘዋወራል። ከተዘዋወረ በኋላ የግሎች አቆይተውት አዲስ መድኃኒት መንግስት ሲገዛ ያ የተቃጠለ የተባለው ይቀየርና አዲስ ይወጣል። ይሄ የለም ህክምና ውስጥ አታቁም። ሁሌ መድኃኒት የለም። የመድኃኒት አቅርቦት ኤጀንሲ መድኃኒት የለውም። ከህክምና ሙያተኞችና በኢንዱስትሪ ውስጥ አክተር ከሆኑ ግለሰቦች ውጪ ይሄ ሊታይ አይችልም። የህክምና ስህተት ኢትዮጵያ ላይ ፐርሰንቴጁን አላውቅም፣ ግን ሁሉም ዓለም አለ። በአሜሪካ ሶስተኛው ገዳይ እሱ ነው። እኛ ጋር በሚቀጥሉት 10 15 ዓመታት ይቀጥላል። ህክምና ላይ ስህተቶች ይፈጠማሉ በብዙ ምክንያት። አንዱ ቅድም እንደተባለው ብዙ ሰዓት የሚሰሩ ሰዎች በድካም በስንፍና ሊሆን ይችላል። ሌላው አንኢቲክሊ ለራስ ምታት ለትናንሽ በሽታ ፕሪስክሪፕሽን ማብዛት የለም። ሲቲ ስካን ምናምን እያሉ ማዘዝ የለም ህክምና ውስጥ። አታቁም። ይሄን ሰው እንዴት እንደሚማረር አታቁም። ቢቀርብኝስ እንደው እንደ ፓራስታሞል ብሎ ይሄ ሁሉ ይባላል። እሱን ማየት ጥሩ ነው። እናንተ ጋር የውሸት ሪፖርት ብላችኋል። ማን ነው ሶርስ ኦፍ የውሸት ሪፖርት ማን ነው? አልቲሜትሊ እኮ የሚጀምረው ከሙያተኛው ነው። እሱ እያደገ ባለስልጣኑ እንዳላችሁት ይጠቀምበታል ለብዙ ነገር። ግን የእናንተንም ችግር የእናንተንም አካባቢ ያለውን ስህተት በደንብ ነቅሶ ማውጣትና ማስተካከል ያስፈልጋል። ያን ካደረጋችሁ እንዳላችሁት ፈጠን ያለ ጊዜ ሴክተሩ መቀየር ይቻላል ብዬ አስባለሁ። እኛ ጋር ምንም ነገር የለም ብላችሁ ካሰባችሁ ግን በጀቱን ቢጨመር ደሞዙን ቢጨመር ቅድም ያልኳችሁ ችግሮች ካልተፈቱ ሴክተሩ አይቀየርም። የህዝቦች ትረስት እና እምነት ሚዲያ የሚያበላሸው አለ፣ ባለስልጣን የሚያበላሸው አለ። አልቲሜትሊ ግን ሰው እናንተ ጋር መጥቶ ያየውን ነው የሚሆነው። ሚዲያ ማስተካከል አለበት፣ እኛ እናስተካክላለን። እኛ ብናበላሸው ግን ዋናው እናንተም ሰው ሰርቪስ ስለሆነ እዛ ማየት ይኖርባችኋል። የግል ሴክተር መደገፍ በጣም ኢምፖርታንት ነው። ምክንያቱም ህክምና የግል ሴክተር ካላጠናከርን በስተቀር አይፈታም። ስታንዳርድ ያሉት ሪቫይዝ እየተደረገ ነው የምታውቁ ይመስለኛል። እዛ ውስጥ አብዛኛው ችግር እየተፈታ ይሄዳል። ጄቪ ተፈቅዶላቸዋል። ከውጭ ሰዎች ጋር ከዚህ ቀደም የነበረውን ችግር ለሚፈታ ጄቪ ተፈቅዶላቸዋል። በዛ ማየት ነው። ኢንቨስት ማድረግ ፈልገን በማህበር ያላችሁት ግን ምንም የሚያቆም ነገር የለም። ማለት ሁለት ነገር እንዳይቀላቀል እዚህ ጋር የህክምና ሙያተኞች እንጂ ኢንቨስተሮች አይደላችሁ። ነገር ግን የህክምና ሙያተኛ ደግሞ ደርቦ ኢንቨስተር መሆን ይችላል። ምን ማለት ነው? እናንተ በሙያችሁ ገንዘብ ያለውን በገንዘቡ ይዛችሁ ኢንቨስተር መሆን ይቻላል በፒኤልሲ ወይም በጆይንት ቬንቸር። እኛው ብቻ ነን ካላችሁ ግን ለምሳሌ የዲያስፖራን ህክምና እንውሰድ። ዲያስፖራ ሐኪሞች ተባብረው ቦታ ተሰጥቷቸው ጀምረዋል። በጣም ጥሩ ነው ኢኒሺዬቲቭ። ዋናው ኮንስትሬንት ግን ፋይናንስ ነው። አግኝቻቸዋለሁ እነሱንም ሆስፒታሉን ይሰራ ስለምፈልግ